ጀነራል ሳሞራ የኑስ ተመልሰዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም የነበሩት ጀነራል ሳሞራ የኑስ ከረጅም ጊዜ የጡረታ ጊዜ በኋላ ወደ መከላከያ ተመልሰዋል። በዚህም መሰረት በመከላከያ አዲስ ኃላፊነት እንደተሰጣቸውና ይህንን ፕሮጀክት እየመሩ እንደሚገኙ የመከላከያ ምንጮቻችን ነግረዋል። እንደ ምንጮች ገለጻ ከሆነ ጀነራል ሳሞራ የኑስና እንደዚሁም ደግሞ ትግራይን ከአቶ ሙሉ ነጋ በኋላ ትግራይን ለቀናት ያስተዳደሩት ጀነራል ዮሐንስ ገብረ መስቀል ጋር በመሆን በአፋር አካባቢ የሚገኝ የመከላከያ ጣቢያ ውስጥ በአስተባባሪነት መመደባቸውና በዚያም ስልጠናዎችና የተለያዩ አገልግሎቶችን እየሰጡ እንደሆነ ምንጮች ገልጸዋል። ሁለቱ ጀነራሎች በዛ በአፋር አካባቢ ስልጠናዎችን ጭምር እየሰጡ እንደሆነ የሚገልጹት ምንጮቻችን በተለይም ኢትዮጵያ በቀጣይ ይገጥማታል ተብሎ የሚታሰበውን የወታደራዊ ትንኮሳ እንዴት ማጥቃት እንደሚቻልና እንዴት መከላከል እንዳለባት ለወታደሮች ስልጠና እየሰጡ እንደሆነ ታውቋል። ጀነራል ሳሞራ የኑስ በኢትዮ ኤርትራ ጦርነት ወቅት ተሳታፊ የነበሩ ሲሆን አሁን የኤርትራ ጦር የድንበር አካባቢዎች ላይ ኃይሉን አስፍሯል መባሉን ተከትሎ ለኢትዮጵያ ወታደሮች ያላቸውን ልምድ ያካፍላሉ ተብሎ እንደሚጠበቅ ነው ምንጮች የሚናገሩት።